ባክሙ እንቋ ሀበዩ ግዕዝ ሚዲያ ኢዩኤል ባሪያ ጋበር በሰላም ወበጤና መጻእክሙ። እንኳን ወደ ኢዩ ግዕዝ ሚዲያ በሰላም በጤና መጣችሁ። በልሳነ ግዕዝ ዘንት ዘዋ ዘንት ናበብ መካን ውእቱ በግዕዝ ቋንቋ የምናወራበት የምንጫወትበት የግዕዝ ቋንቋ ቤት ነው። እመ ኮንከ አንተ አፍቃሪ ግዕዝ አው እመ ኮንኪ አንቲ አፍቃሪተ ግዕዝ የግዕዝ ወዳጅ ኮንክ ወይም የግዕዝ ወዳጅ ኮንሽ ትክክለኛ መጻኢኪ ሀበ ርቱ መካን መጻኢኪ መጣሽ ሀበ ወደ ርቱ ትክክለኛ ሀበ ርቱ መካን መጻኢኪ መጻኢከ ወደ ትክክለኛ ቤት መጥታችኋል። ለብዙ ጊዜያት ማሰነ ጠፋይነ ተሳሃሉነ ለብዙ ጊዜያት ጠፍተናል። ስለዚህም ይቅርታ እንጠይቃለን። እምደረዝሰ አምጣነ ዘይት ካህለነ ንትረከብ ዘልፈ በምንችለው አቅም ሁሉ ሁልጊዜ ለመገኘት እንሞክራለን። እግዚአብሔር ይፍቀድልን፣ እግዚአብሔር ይፍቀድልን። እንከሰ ኩሉ ሰናይ አዳም እንከሰ እንግዲህስ ማለት ነው። ኩሉ ሰናይ አዳም መልካም ማለት ነው። ሁሉም መልካም ነው። እግዚአብሔር ይሴባ በሀቤ ኩሉ አዳም ሰናይ ውእቱ እፎሃሎ ጾም እፎሃሎ ጾም በሀቤክሙ ጊዜ ጾም ወርሃ ጾም ውእቱ የጾም ጊዜ ነው። እንዴት ነው ጾም? እንዴት ይዟችኋል? ጾም ሰናይ ነገር ውእቱ ጾም በጣም የሚያስደስት ደስ የሚል ነገር ነው። እንመለስበታለን። እመኮንክሙ ሐዲሳን ለዚህ ቤት ኢትርስኡ ረሲዮተክሙ አው ገቢሮተክሙ ሰብስክራይብ ረሰየ አደረገ ገብረ አደረገ ማለት ነው። ሰብስክራይብ ማድረጋችሁ አትርሱ። አምጣነ ዘይት ካህለክሙ ዝርኡ ሎሙ ለአይክትክሙ ለአብያጽክሙ ለጓደኞቻችሁ ዝርኡ ሎሙ ዘረወ በተነ ዘረወ ሎሙ ልሳኖሙ ካላችሁ ቋንቋቸው በታተነላቸው እንደማለት ነው። ዝርኡ ሎሙ ካልኳችሁ በትኑላቸው ወይም በእንግልጣር ሼር አድርጉላቸው እንደምንለው እንግልጣር ያው እንግሊዘኛ እንደማለት ነው። ሼር አድርጉላቸው። ከመይምጻእለክሙ ዘልፈ ሁልጊዜ የኛ ቪዲዮ ከማለት ምስል ወድምጽ እመንብ ሊሴኒ ምስል ወድምጽ ምስል አለ ምስላችን አለ ድምጻችን አለ አይደለ? ምስል ወድምጽ ካል ቪዲዮ ማለት ነው። የኛ ቪዲዮ እንዲደርሳችሁ የደወልዋ ምልክት አው ትዕምርተ መጥቅ ሀሎት ትዕምርተ መጥቅ ትዕምርት ምልክት እንደማለት ነው። በትዕምርተ መስቀል አንልም በመስቀል ምልክት አትገጽው ሁሉን ታይ በትዕምርተ መስቀል አንልም በመስቀል ምልክት እንደማለት ነው። ትዕምርተ መጥቅ ሀሎት የደወል ምልክት አለች። እሷን ተጫኗት። ብዙ ጊዜ እኛ ቪዲዮ ይመጣላችኋል ማለት ነው። አዳም የዛሬ ትምህርታችን ስፖንሰር ያደረገን ዴሉክስ ፕሮፐርቲ ነው። ዴሉክስ ፕሮፐርቲ መሀል ፒያሳ በ400,000 ብር ቅድመ ክፍያ ብቻ ቤት ለሽያጭ አቅርቧል። የወዳጅነት አደባባይ ፊት ለፊት የሚገኝ መሀል ፒያሳ ላይ ለእናንተ የሆን ዘንድ ቤት ይዞላችሁ መጥተዋል። እንደ ፍላጎታችሁ ከስቱዲዮ ጀምሮ እስከ ባለ 3 ቤቶች ድረስ ለሽያጭ አቅርበዋል። ውጭ ሀገር ላይ ላላችሁት ዲያስፖራዎች ለእናንተ የሚሆን አማራጮችም ይዞ መጥቷል። 20% ቀድመው ከፍለው የቀረውን 80% እስከ 20 ዓመት እስከ 25 ዓመት ድረስ የሚጨርሱበት መንገድ አመቻችቷል። ይህንን ያለው ነገር በደንብ ለመረዳት በዚህኛው ስልክ መደወል ትችላላችሁ። ጥቀንሴ ባክሙ ዴሉክስ ፕሮፐርቲ እጅግ እናመሰግናችኋለን። ንትመየጥ እንከሰ ንትመየጥ ንግባች ያበጠንተ ነገር ይላል አይደል መጽሐፉ። ወደ ጥንት ወደ መጀመሪያ እንመለስ። እንከሰፈዋሉ ጾም ወርሃ ጾም መስተፈስሕቱ መሰኔ ውእቱ ጥቅም የሚያስደስት ወር ነው። እንደሚታወቀው አሐዱ አብ አባት ማለት ነው። ምን ተእንዘ ይብል አጽማኢኩ መሰለክሙ ምን ሲል ሰማሁ መሰላችሁ? አጽማኢኩ ማለት ሰማሁ ማለት ነው። ሰማኢኩ ማለትም ትችላላችሁ። ሰማሁ ማለት ነው። ምን ተእንዘ ይብል አጽማኢኩ መሰለክሙ ጾም አብይ ነገር ውእቱ ብሎ ይጀምርና ጾም ትልቅ ነገር ነው ብሎ ይጀምርና ምን ይላል? ነጽርዋ ለኦፍ ይብል ነጽርዋ ካላችሁ ለአንድ ማለት ነው። ነጸረ ተመለከተ ማለት ነው። አው ረአይ ተመለከተ ማለት ነው። ነጽርዋ ለኦፍ አው ነጽርዎን ለአዋፍ ኦፍ ወፍ ማለት ነው። ለአንድ ለብዙ ሲሆን
አእዋፍ ነጽርውን ለአእዋፍ ለወፎች እዩዋቸው ይልና ከዛ በኋላ ምን እንደሚል ታውቃላችሁ? ኦፍ እመ አብዛሃት መብልዕ ወፍ ምግብ በጣም ከበላች ካበዛች ወደ ላይ መውጣት ይከብዳታል፣ ወደ ላይ ለመብረር ይከብዳታል አለ። እመ አብዛሃት ኦፍ መብልዕ እይትካሃላ አሪግ ሀበል አላይ እንዘ ትሰርር ሰረረ በረረ ማለት ነው። እይትካሃላ አይቻላትም። አርገ ማለት ወጣ ማለት ነው፣ ወደ ላይ ወጣ ማለት ነው። አሪግ ማለት መውጣት አይቻላትም። ልክ እንደዛው የሰው ነፍስም ምግብ ስናበዛላት የሚበላው የሚጠጣው ስናበዛላት ወደ ላይ መውጣት ይከብዳታል፣ ፈጣሪዋን ለማግኘት ይከብዳታል። ሁሉ ነገራኒ ይተርፍ በዚህ ምድር፣ ሁሉም ነገሯ ከመሬት ላይ ይቀራል። በይነ መብልዕ ባህቲቱ ዘተሃሊ ዘተሐስብ፣ ነፍሳችን ስለ ምግብ ስለምትበላው ብቻ ትጨነቃለች፣ ከእግዚአብሔር ጋር መገናኘት ይከብዳታል ይላል። ወበእንተዝ ጾም ጥቀመስ ተፈስሑቱ እንከሰ እፎሃሉ ጾም እንከሰ እንግዲህስ እንደማለት ነው። እንኪያስ እንደማለት ነው። ጾም እንዴት ይዟቸዋል? አዳም ሰናይ ውእቱ ዮም በፀሐይነ አውናሁ በፀሐይነ ሀበ ራብአይ ሰሙን፣ ራብአይ ቀዳማይ መጀመሪያ ማለት ነው። ካልአይ ሁለተኛ ማለት ነው። ሳልሳይ ሶስተኛ ማለት ነው። ራብአይ አራተኛ ማለት ነው። ሀበ ራብአይ ሰሙን በፀሐይነ ወደ አራተኛ ሳምንት ደርሰናል። ከመዘይት አወቅ እንደሚታወቀው ማለት ነው። ከመዘይት አወቅ ሁሉም ሰንበታተ አብይ ጾም፣ ሰንበት እሁድ እንደማለት ነው። ሁሉም አብይ ጾም ላይ ያሉት ሰንበታቶች ቦን ዘዘዚአሆን ስም ቦን አስማት አላቸው። አስማት ስላችሁ ሌላ እንዳታስቡ። አስማት ግዕዝ ነው ቃሉ፣ ግን ብዙ ጊዜ በተሳሳተ መንገድ የምንጠቀምበት ነው። ልክ ኦፍ ቅድም ኦፍ ወፍ ነው አላልኩም? አእዋፍ ካልን ወፎች እንደማለት ነው። ወይም እድ ካላችሁ እድ ሁለት ትርጉም ነው ያለው። ከፈለጋችሁ እጅ ማለት ነው፣ ከፈለጋችሁ ወንድ ማለት ነው። እደው ካላችሁ ወንዶች እንደማለት ነው። ልክ እንደዚሁ ስም ካላችሁ ለአንድ ነው። አስማት ካላችሁ በጣም ለብዙ ማለት ነው። እና አስማት ማለት ከአንድ በላይ ስሞች ማለት ብንፈልግ በአማርኛ በግዕዝ ምን እንላለን? አስማት የምንለው ነገር ማለት ነው። ቦንዘዘዝ የሆነ አስማት የየራሳቸው ስያሜ ያላቸው ያው እንደምንታ ዘወረደ እያለ ይሄዳል። አሁን በፀሐይነ ሀበ መጻጉዕ ሰሙነ መጻጉዕ ውእቱ ዘሃለወነ ናሁ፣ የመጻጉዕ ሳምንት ላይ ነን ያለነው። መጻጉዕ ታስታውሱታላችሁ። ታሪኩን ልነግራችሁ አይደለም። እመ ለበክሙ አው እመ ሐሰስክሙ ከመ ተአምሩ በእንተ መጻጉዕ ሁሩ ሀበ መጽሐፍተ አምላካዊት፣ ወደ መጽሐፍተ አምላካዊት። መጽሐፍተ አምላካዊት ማለት መጽሐፍ ቅዱስ እንደማለት ነው። መንፈሳዊ መጽሐፎች እንደማለት ነው። ወደዛ ሂዱና ታሪኩን በደንብ መረዳት ትችላላችሁ። አሐዱ መሕዝን ብእሲ ነበረ ትዜከርዎን መሕዝን ውእቱ ጥቀ መሕዝን ውእቱ፣ እጅግ የሚያሳዝን ነበር። ወይተአወቅ ከመዝ ኢሴኔ ማይለክቱ ሰኔ አማረ መልካም ሆነ ማለት ነው። ከመዝ ኢሴኔ ካልኩኝ እንዳላማረ ይታወቃል። መጨረሻው አላማረም። ታሪኩ ረዥም ነው። መጨረሻው ጥሩ አልነበረም። ባቱ ዝብእሲ ዝመጻጉዕ 38 ዓመት ሰኪዎ ነበረ በአራቱ በላይ ለአራቱ አራት አልጋ ማለት ነው። አልጋ ላይ ተኝቶ ነበር። ጥቀ መሕዝን ብእሲ ነበረ ኢነበሮ ዘመድ ኢነበሮ አልነበረው። ምን ዘመድ አልነበረው። ኢነበሮ አፍቃሪ ወዳጅ አልነበረው። በጣም መሕዝን ጥቀ መሕዝን ብእሲ ነበረ። ግብተ መጻእ መንገዴሁ ሀቤሁ ግብተ ድንገት ግብተ መጻእ እግዚእነ ወአምላክነ መድኃኒነ ኢየሱስ ክርስቶስ እሱ ጋር ቆመና ምን ተብሎ ነበረ? ዘሰአሎ ዘጠየቆ ምን ብሎ ነበር የጠየቀው? ሰአለ ጠየቀ፣ ለመነ ማለት ነው። በዚህ መንገድ ነው። ለዚህ ቤት አዲሳን ከሆናችሁ ግዕዝ የምንማማርበት መንገድ ይሄ ይመስላል። በዚህ ቤት ምን ብለን እናምናለን? አንድ ሰው ግዕዝ ለመቻል ጥሩ ጆሮ፣ ሰናይ እዝ፣ ጥሩ ጆሮ ካለው ይችላል ብለን እናምናለን። ሬጉላር ፎርም አይደለም። እዚህ ቤት ግዕዝ የምንማማረው ኢሬጉላር ፎርም ነው። ሬጉላር ማለት አንድ ብለን ፊደል ቆጥረን 1 2 በዛ መንገድ አይደለም ማምጣት የፈለግነው። ቋንቋ ነው። ቋንቋ ካልተወራበት እንደዚህ በድፍረት ካልተነገረ ሊመጣ አይችልም የሚል እምነት አለን። በዚህ መንገድ ነው የምናስተምረው፣ ወይም ኢሬጉላር ወይ ነው ማለት ነው። ቲክቶክ ቻናላችንም አለን። ሰብስክራይብ አድርጉ፣ ይትርሱ። ረሲው ተከሙ ገቢሮ ተከሙ ሰብስክራይብ ማድረጋችሁ አትርሱ። እግዚአብሔር ያብለና። በጣም እናመሰግናለን። አሁን ዘመዶቻችን ቤተሰቦቻችንን በስተዋል። እግዚአብሔር ይሴባ። አሁንም ዝሩ ለው በትኑላቸው።
በሀቤነ በእኛ ይከውን መሰረቱ ለዚህ ትንሣኤ ግዕዝ የግዕዝ ትንሣኤ በእኛ ዘንድ መሰረቱ ይሆናል ማለት ነው። አሁንም ዴሉክስ ፕሮፐርቲ በጣም እናመሰግናለን። 20/80 ምርጫ ይዞላችሁ መጥቷል። 20% ቀድማችሁ መክፈል ከቻላችሁ የቀረውን 80% እስከ 20 ዓመት የምትከፍሉበት መንገድ አመቻችተዋል። እዚህ ሀገር ላይ ኢትዮጵያ ላይ ላላችሁ አስቀድማችሁ 400,000 ብር ብቻ በመክፈል በ10% ቅድመ ክፍያ በካሬ 100 ብር ቤት እየተሸጠ ነው። ከስቱዲዮ ጀምሮ እስከ ባለ 3 እየተሸጠ ነው። ይሄ ለአጭር ጊዜ የሚቆይ ነው፣ ለ1 ወር የሚቆይ ነው። ይህንን መንገድ እንጠቀምበት። በዚህኛው ስልክ ማግኘት ትችላላችሁ። ሰናይ ንትመየጥ እንመለሳው ንግባአቼ ሀበ ጥንተ ነገር ወደ መጀመሪያ ነገር እንመለስ። ሰናይ መጻጉዕ ከመዝን ይዘመሰለ ብእሲ ነበረ ጥቀ መህዝን ብእሲ ነበረ ግብተ መጻ መንገድ ይሆን ዜናው አምላክ ነምናንስ ታሐስስኑ አስቀድሞ ምን ነበር የጠየቀው? ፍላጎቱ ነበር። ሐሰሰ ፈለገ። ታሐስስኑ ካላችሁ ትፈልጋለህ፣ ታሐስሲኑ ካላችሁ ትፈልጊያለሽ። ለምሳሌ ውሃ ትፈልጊያለሽ ማለት ብትፈልጉ ታሐስሲኑ ማይ፣ አው ወተት ትፈልጋለህ ማለት ብትፈልጉ ታሐስስኑ ሐሊብ፣ ወይም ቤት ትፈልጋላችሁ ለማለት ታሐስሱኑ ቤት ማለት ትችላላችሁ። ታሐስሱኑ ብሎ ጠየቀው። ወትኒ ታሐስሱኑ ሰው ብሎ ኢብህለ ወአሐስስ አው አኮ ኢብህለ ብህለ አለ። ኢብህለ አላለም። ምን አላለም? ወአሐስስ አላለም። አዎ እፈልጋለሁ አላለም። ወይም አኮ አላለም። አልፈልግምም አላለም። አልብየ ዘመድ ቢሎ ነበረ ዘተሰጠው። ሰው የለኝም ብሎ ነበር የመለሰለት። አልብየ ብየ አለኝ፣ አልብየ ብከ አለ፣ አልብከ የለህም፣ ብኪ አለሽ፣ አልብኪ የለሽም። ብነ ካላችሁ እናት አለች፣ አልብነ እናት የለችም። እናሱ ምን ብሎ መለሰ? አልብየ ዘመድ አለ። ከዛ እግዚአብሔር ፍቃዱን ጠይቆ ረሰ ፈቀደሎቱ ከመይጹራ ለኢቲ አራት ዘጾሮቱ 38 ዓመታት 38 ዓመታት የተሸከመችው አልጋ ይሸከማት ዘንድ ፈቀደለት ማለት ነው። ከዛ በኋላ ግን መጻጉዕ የሚለው ስም ምን ላይ ቀረ መሰላችሁ? በቤተክርስቲያን መጻጉዕ ማለት መጻጉዕ የሚል ቃል ካገኛችሁ ማለት የሰውየው ስም እያስታወሰ አይደለም፣ በሽተኛ እንደማለት ነው። በስሙ በቃ ስሙ በሽተኛ ሆነ ማለት ነው። ድውያን ማለት ትችላላችሁ። በሽተኞች ማለት ትፈልጉ ድውያን ማለት ትችላላችሁ። ወይም መጻጉዕ ይባላል። መጻጉዕ ማለት በሽተኛ እንደማለት ነው። እግዚአብሔር ይሴባህ ነነ ዘፈቀደ ለነ ከመንእህዝ ዝዘመሰለ ጤና ይህን የመሰለ ጤና እንድናገኝ ስለፈቀደ ቀንሴ ብሆ ለአምላካችን በጣም እናመሰግነዋለን። ጤና በሚመ እየተረከብ በብሩር እየተረከብ በኃይለ ብሩር እየተረከብ በገንዘብ ኃይል አይገኝም። አው በሐሲስ እየተረከብ ሐሰሰ ፈለገ በሐሲስ እየተረከብ ማለት በመፈለግ ብቻ አይገኝም ማለት ነው። እግዚአብሔር ይሴባ። በዚህ መንገድ ግዕዝ ዛሬ ለማውራት ሞክረናል። እግዚአብሔር ያብዝህለነ ጤና ዚአነ ጤናችንን ያብዛልን። ጤናችንን ላጣን ለዛ ኃጣይነ አጣ ማለት ነው። ኃጥ ማለት ያጣ ማለት ነው። እግዚአብሔር ጸጋ ያጣ ማለት ነው። ለዛ ኃጡ ጤና ሆሙኒ ጤናቸውን ላጡ የሚጥሎሙ ጤና የሚጥለክሙ ጤና ዚአክሙ ጤናችሁን ይመልስላችሁ። ኢቦ ኢሃሎ ዘይፈደፍድ ዘይልህቅ እምጤና ፈድፈደ በለጠ በዛ ማለት ነው። ልህቀም የበዛ ያደገ እንደማለት ነው። ከጤና የበለጠ ምን ታለው? እግዚአብሔር ያብዝህለነ ጤና ዚአነ ሰላም ዚአነ። ስለ ጤና ለማውራት ሞክረናል ማለት ነው። እግዚአብሔር ይፍቅድለነ እምድኅረ ዝሰኢን ይጠፍእ ኢነማስብ። ከዚህ በኋላ ላለመጥፋት እንሞክራለን። እግዚአብሔር ይፍቅድለነ። ዝርውሎሙ ሰብስክራይብ አድርጉ፣ ሼር አድርጉ። በይነ ዘጸናይክሙ እስከ ናሁ ምስሌ እስከ ናሁ እስካሁን ከኔ ጋር ስለቆያችሁ ጥቀሴ ባክሙ። በዚህኛው በቲክቶክ ቻናል በቴሌግራም አማራጭ መተናል። በዚህኛው እኛን ማግኘት ትችላላችሁ ማለት ነው። በእነ ሁሉ ነገር ስለ እግዚአብሔር ይሴባ። በ400,000 ቅድመ ክፍያ ብቻ ቤት መሀል ፒያሳ እየተሸጠ ነው። በወዳጅነት አደባባይ ፊት እመብክሙ ፍቃድ አው እመሰመርክሙ አው እመብክሙ ህሊና ለተሳይጦ በአት አው ማይደር ቤት የመግዛት ፍላጎት ካላችሁ ዴሉክሶች ጋር አውሩ፣ ተናበቡ። ይህን እድል ዘመክፈት
አያምልጣችሁ። በዚህኛው ስልክ ማግኘት ትችላላችሁ። ዴሉክስ በጣም እናመሰግናለን። እስካናው በይነዘጸና ይከሙ ስለ የጠቀሰ ይባክሙ እግዚአብሔር ያብይት አጽማይኩም ኑኑ ከመዛሃሎን ዘይት ሰየጥ ቤት በ400,000 ብር ቅድመ ክፍያ ብቻ እየተሸጠ እንዳለ ሰምታችኋል። ዴሉክስ ፕሮፐርቲ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ ቤት መሃል ፒያሳ ላይ እንካችሁ እያላችሁ ነው። አፓርታማ ቤቶቹ ለዲያስፖራዎቹ ቀድማችሁ 20% ከፍላችሁ የቀረውን 80% በባንክ በተመቻቸ እድል እስከ 20 ዓመት ድረስ መጨረስ ትችላላችሁ ይላሉ። ሁል ቀመጥ ቆሙ ሃሎ ህየ ጠቁ